ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች እንዴት አደራችሁ? ደህና አደራችሁ ወይ? ክርስቲያን ወገኖቻችንም ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ ወይ? ባላችሁበት ሰላማችሁ ብዙ ይበልልኝ። ቀለል ያለ ቁርስ እንስራ እስኪ። እንደዚህ ሞክራችሁ ታውቃላችሁ? ያሳያችሁ ማለት ነው። አንድ ካሮት ነው እዚህ ጋር ቁርስ የሚሆን ነው ማለት ይባላል። አንዳንዴም እንደዚህ አድርጋችሁ ስሩ ማለት ነው። እንደኔ እንቁላል ለብቻው ማትወዱ እህቶች አላችሁ። ዘይት ጨምራለሁ። ትንሽ ዘይት ጨምሬያለሁ። ሽንኩርቱን ጨምራለሁ። ትንሽ ሽንኩርት የጨመርኩት አንድ ላይ ነው አረቁ እንዲጠበስልኝ እና በጣም ነው የሚጣፍጠው። እንደዚህ ካሮት በእንቁላል ሲሰሩት በጣም ነው የሚጣፍጠው። ሰራችሁ ከሆነ ሰሙን ዳሁን ዳቦ ጠርጋችሁ መብላት ትችላላችሁ። እና ላችኋለሁ ጣፍጣለሁ። ቅመም ከፈለጋችሁ ጨምሩበት። እኔ አልጨመርኩም። ቆንጆ በርበሬ እና ጨው ነው ያደረኩበት ማለት ነው። ወጦቼ እንደዚህ ያላችሁ በቂጣብ ነው። ቡና አልንቀሳቀስም እኔ እና እጠጣለሁ ማለት ነው። ስፖርት ያው ላጉርሳችሁ። ከዛ የበልቼ ወደ ምሳሌ ገባ ነው። ምሳሌ ሰራ ነው ማለት ነው። አርፍጄ እዚህ ቤት ተረፍዶ ነው ምሳ የሚበላ። ከዛ እኔ እራት አልበላም። አሁን ጽዳቴ ጨርሼ ምን ብዬ የራሴ ቁርስ እንትን ብዬ ማለት ነው። ከዛ ወደ ምሳሌ ልገባ ነው። ያው ሞክሩት፣ ይጣፍጣል። ያው እንደዚህ ሌላ ጉርሳችሁ አጠገቤ ብትሆኑ አጉርሳችሁ ነበር። ጁማ ይውልላችሁ ብያለሁ። እኔ የምላችሁ እህቶቼ ቡና ያለመዳችሁ ቡና አትልመዱ፣ ወላሂ አትልመዱ። እኔ አሁን የእኛ ኮፊ ከሌለኝ ኑስ ካፌ ነው ማስመጣው ማለት ነው። በቃ ሱስ ሆነብኝ ማለት ነው። እሺ እና ባለንዶ መጣ ነው ማለት ነው። በጣም ከባድ ነው። እኔ ቡና ካልጠጣው በቃ እንቅልፍ ነው። ስራሽ አይለኝም። እና ያለመዳችሁ እህቶች አትልመዱ፣ ቡና አጠጡ፣ እንደውም አጠጡ እላችኋለሁ። ያው ቡናዬም ደርሰዋል። ነው እንብላ። ይጣፍጣል፣ ሞክሩት። ፈልጋችሁ አንድ ሁለት እንቁላል አድርጉት እናንተ። እኔ አንድ እንቁላል ነው ያደረኩት። ለማን ላጉርሰው እና መልካም ጁማ ይሁንላችሁ ውድ እህቶቼ። ያላችሁበት ሰላማችሁ ይብዛልን። ላይክ አትርሱ፣ አበረታቱኝ። እኔም አበረታታችኋለሁ። አብረን እንደግ ሁላችንም። መልካም ውሎ ይሁንላችሁ። ሰላም